ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ ዩቲዩብ ቻናሉን ሰብስክራይብ በማድረግ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን እጅግ አስደንጋጭ ዜና መሰረት ሚስት በባሏ ከ10 ጊዜ በላይ በስለታማ ነገር ተወግታ ተገላ መገኘቷን ፖሊስ አስታወቀ። ግድያውን በተመለከተ ፖሊስ ጥብቅ መረጃን አውጥቷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን ሰበር ዜና መሰረት በመዲናችን አዲስ አበባ ጨለማን ተገን በማድረግና በከፍተኛ ሁኔታ በመደራጀት የዘረፋ ወንጀል ሲፈጽሙ የነበሩ ግለሰቦች በፌዴራል ፖሊስ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታወቀም። ዘረፋውን በተመለከተ ፖሊስ ጥብቅ መረጃን አውጥቷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። አሁን በደረሰን እጅግ አስደንጋጭ ዜና መሰረት በተጠመደ ቦምብ ፍንዳታ ከፍተኛ የሰውና የንብረት ውድመት መድረሱን ፖሊስ አስታወቀም። ፍንዳታው የት አካባቢ እንደሆነና ማን ጥቃቱን እንዳደረሰ ፖሊስ ለሕዝቡ ይፋዊ መረጃን ሰጥቷል። ዝርዝር መረጃው እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩም። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮ ላይክ አድርጋችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልን። አሁን ወደ አስደመጥናችሁ ዋና መረጃዎች ወደ ዝርዝራቸው በቀጥታ ከማለፋችን በፊት በስልጤ ዞን በደረሰው እጅግ አሰቃቂ የትራፊክ አደጋ የ11 ሰዎች ሕይወት ማለፉን ተከትሎ የአካባቢው ትራፊክ ፖሊስ ያወጣውን ጥብቅ መረጃ እናስቀድም። ከስልጤ ዞን አለቾ ወሪሮ ወረዳ ተነስቶ በጠርጋ ከተማ አድርጎ ወደ አዲስ አበባ 18 መንገደኞችን አሳፍሮ ይጓዝ የነበረ መለስተኛ የሕዝብ ማመላለሻ ተሽከርካሪ መንገድ ስቶ ገደል ውስጥ በመግባቱ አሰቃቂ የትራፊክ አደጋ መድረሱን የወረዳው አስተዳደር አስታወቀም። በደረሰው ከፍተኛ አደጋ ሳቢያ እናቶች፣ ሕፃናቶች፣ ወጣቶችና አባቶችን ጨምሮ የ11 ሰዎች ሕይወት ወዲያውኑ ያለፈ ሲሆን የአሽከርካሪውን ጨምሮ በ3 ሰዎች ላይ ደግሞ ጽኑ የአካል ጉዳት ደርሶባቸዋል ተባለም። በአንጻሩ 2 ሕፃናቶችን ጨምሮ 4 መንገደኞች ምንም አይነት ጉዳት ሳይደርስባቸው በሙሉ ጤንነት መትረፋቸውም ተገልጿል። የአለቾ ወሪሮ ወረዳ አስተዳደር በአደጋው ሕይወታቸውን ያጡ ወገኖች አስክሬን ከቡታጅራ ሆስፒታል ወደ ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በማጓጓዝ ለቤተሰቦቻቸው የማስረከብ ስራ እያከናወነ እንደሚገኝ አስታወቀም። በጽኑ የቆሰሉት ተጎጂዎችን በቡታጅራና በወራቤ ሆስፒታል የድንገተኛ ሕክምና ክትትል እየተደረገላቸው እንደሚገኝም አስታወቁም። በቅናት የተነሳ የገዛ ሚስቱን ከ10 ጊዜ በላይ በስለት በማጥቃት ሕይወቷ እንዲያልፍ ያደረገውና ወደ ደቡብ ሱዳን ሊያመልጥ የነበረው ተጠርጣሪ በፖሊስ ቁጥጥር ስር መዋሉ ተገለጸ። በመቱ ከተማ አስተዳደር ጋዲሳ ኦዳ ገበያ መንደር የተባለው አካባቢ የተወለደው ነርሰዲን ጀማል የ9 ዓመት ወጣት ሲሆን ነርሰዲን የተለያዩ ስራዎችን በመስራት ራሱን ለመቻል በርካታ ጥረቶችን ሲያደርግ ቆይቷል። ስኬታማ ወጣት እንደነበር ከግል ሕይወቱ ታሪክ መረዳት ተችሏል ሲል የመቱ ከተማ አስተዳደር ፖሊስ ዋና መምሪያ ኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር አሸብር ጌታነህ ለጣቢያችን ተናገረው። አልወያ ታደሰ ከተባለች ወጣት ጋር በቤተሰብ ፍቃድ በአካባቢ ወግና ባህል ከ1 ዓመት በፊት ጋብቻ መስርተዋል። ጥንዶቹ ሰላማዊና የተረጋጋ ሕይወት የነበራቸው ቢሆንም ከቅርብ ጊዜ ወዲህ ግጭት ይስተዋልም ጀመረ። በዋነኛነት መንስኤው ከመጠን ያለፈ ቅናት ለግጭታቸው መነሻም ነበረ። ባህል ከቅርብ ጊዜያት ወዲህ በባለቤቱ ይቀናም ጀመረ። በዚህም ባለቤቱ በምታደርጋቸው ነገሮች ከወትሮ በተለየ መልኩ ክትትልና ቁጥጥር ሲያደርግ ቆይቶ በዚህ አጣብቂኝ ውስጥ የገባው ትዳር ግንቦት 6 ቀን 2018 ዓ.ም ሚስት ባለቤቷ በሌለበት ለባብሳ ከቤት መውጣቷን ለባል ወሬ ይደርሰዋል። በዚህም ባል የሚስቱን ከቤት መውጣት እንደሰማ ሲከታተል ቆይቶ ምሽት ወደ ቤቱ ይመለሳል። ቀን ከቤት የወጣችው ሚስት ወላጆቿ ዘንድ ደርሳ ቤት ገብታ ባለቤቷን ለራት እየጠበቀች በነበረችበት ወቅት በቅናት ተበሳጭቶ ያመሸው ባል ግን ምሽት 3 ሰዓት ተኩል ምንም ሳይነግራት ባዘጋጀው ስለታማ ቁስ ባለቤቱ ቁጭ ባለችበት አንድ ጊዜ ደረቷ
ላይ ይወጋታል። በዚህም ሳበቃ ቀርቶ ከ10 ጊዜ በላይ በተለያዩ የሰውነት ክፍሎቿ ላይ ጉዳት በማድረስ ህይወቷ እንዲያልፍ ያደርጋል። የአካባቢው ነዋሪ ጠዋት ላይ ነቅታ ወደ ስራዋ የምትሰማራው ሟች በተለመደው ሰዓት ስራዋ ላይ ባለመገኘቷ ተጠራጥረው ወዳልተዘጋው ቤት ሲገቡ ጉዳት ደርሶባት ህይወቷ ማለፉን ያረጋግጡና ወዲያውኑ ለፖሊስ ሪፖርት ያደርጋሉ። ፖሊስም በንጋታው የደረሰውን ሪፖርት ተቀብሎ አስክሬኑን በማንሳት ለምርመራ ወደ መቱ ካርዳል ሆስፒታል ይልካታል። በመቀጠልም ሰፊ የምርመራ ሂደቶችን ተከትሎ ባደረገው ምርመራ በተጠርጣሪው ባለቤቷ መከታተል ይጀምራል። በዚህም መሰረት ግንቦት 9 ቀን 2018 ዓ.ም በጋምቤላ ከተማ ተሸሽጎ ወደ ደቡብ ሱዳን ድንበር ለማምለጥ ሲሞክር በጸጥታ አካላት በቁጥጥር ስር መዋሉ ምክትል ኢንስፔክተር አሸብር ጌታነህ ጨምረው ለጣቢያችን ተናገሩ። በቡድን በመደራጀትና ጨለማን ተገን በማድረግ የመሰረተ ልማት አውታሮች ላይ የስርቆት ወንጀል የፈጸሙ 5 ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታወቀም። ሰኔ 7 ቀን 2018 ዓ.ም አዲስ አበባ ፖሊስ የወንጀል ድርጊቱን የተፈጸመው በልደታ ክፍለ ከተማ ወረዳ 6 ራሺያ ካምፕ ተብሎ በሚጠራው አካባቢ ሲሆን ተጠርጣሪዎቹ ጨለማን እንደ ምቹ አጋጣሚ በመጠቀም ከሌሊቱ 7 ሰዓት አካባቢ ለቴሌኮም አገልግሎት የሚውል ከመሬት ስር የተዘረጋ ክብል በተለያዩ መቆራረጫዎች በመቆራረጥ ይዘው ከአካባቢው ሊሰወሩ ሲሞክሩ በስራ ላይ በነበሩ የፖሊስ አባላትና አካባቢ ጥበቃዎች ትብብር ከነ ኤግዚቢቱ በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን በልደታ ክፍለ ከተማ ፖሊስ ዋና መምሪያ የመካኒሳ አካባቢ ፖሊስ መምሪያ ገለጸ። ፖሊስ በተጠርጣሪዎቹ ላይ ተገቢው ምርመራ የማስፋት ተግባር እያከናወነ መሆኑን ገልጾ በቀጣይ ክስ እንደሚመሰርትም አስታወቀም። በመሰረተ ልማት ላይ የሚፈጸሙ ወንጀሎች ሀገርን ለከፍተኛ ኪሳራ የሚዳርግ ተግባር መሆኑን ህብረተሰቡ መሰል የወንጀል ድርጊቶችን ሲመለከት እንደተለመደው በአካባቢው ለሚገኘው የጸጥታ ኃይል ጥቆማ መስጠት እንዳለበት የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላለፈ። አሁን በደረሰን እጅግ አሳዛኝ ዜና መሰረት በዳውሮ ዞን በቦምብ ፍንዳታ የአንድ ወጣት ህይወት ሲያልፍ በሌላኛው ላይ ከፍተኛ ጉዳት መድረሱ ተገለጸ። ዛሬ ሰኔ 7 ቀን 2018 ዓ.ም በዳውሮ ዞን ከጪ ወረዳ ሾጋ ባላ ቀበሌ አንባ ንዑስ ተብሎ በሚጠራው አካባቢ በዝግና ወንዝ ዳርቻ ወድቆ የተገኘ ኤፍ1 የተሰኘ የቦምብ አይነት ሲነካኩ ከነበሩ 2 ወጣቶች መካከል የአንዱ 15 ዓመት ወጣት ህይወቱ ወዲያውኑ ሲያልፍ በሁለተኛው 18 ዓመት ወጣት ላይ ደግሞ ከፍተኛ የአካልና የጤና ጉዳት መድረሱ ተገለጸ። ይህ አስከፊ አደጋን አስመልክቶ የከጪ ወረዳ ፖሊስ ጽሕፈት ቤት አዛዥ ምክትል ኢንስፔክተር አስራት ሱሎሬ መግለጫ የሰጡ ሲሆን ስለ ሁኔታው ሙሉ መረጃ አጣርተው ሲጨርሱ ለህዝብ ይፋ እንደሚያደርጉ ማስታወቁም አዛዡ አክሎም ህብረተሰቡ በሰው ህይወትና በንብረት ላይ ከባድ አደጋ ሊያደርሱ የሚችሉ ማንኛውም ተቀጣጣይ ነገሮች በየአካባቢው ወድቀው ሲያገኙ በፍጹም ከመነካካት መቆጠብና አስቀድሞ ለጸጥታ አካላት በፍጥነት ማሳወቅ እንዳለባቸው የጥንቃቄ መልእክት አስተላለፉም። በመጨረሻ ምክትል ኢንስፔክተር አስራት ሱሎሬ በደረሰው ድንገተኛ አደጋ ህይወቱን ላጣው ወጣት ቤተሰቦቹ የተሰማቸውን ጥልቅ ሐዘን በመግለጽ መጽናናትን ተመኝተዋል።